ከባድ እንትን እኔ የቤቷን ባህር ዛፍ ምን አለበት ባደረከኝ ያልኩበት ጊዜ አለ። ስለ እውነት እኔ ሴክሹዋሊ ፍቅር አይደለም ምን እንደ እንትን እንዳለኝም አላውቅም። ትምህርት ቤት ውስጥ ረብሻ ይነሳና በቃ ወንድና ሴት ይሰለፍ ሲባል ውጭ ወጣና ስንቀመጥ ከማን ጋር ይደርሰኛል በቃ አንቺ ምንድነው ወደ ቦታሽ ተቀመጪ ምናምን እላታለሁ። ዳገቱ ላይ ልክ በሁለት ወር ክረምት ውስጥ ቁመቷ መዝዝ ሳያት እንደዚህ የሆነ ነገር ወራው አንድ ቀን ትምህርት ቤት ቀርቼ አላውቅም። ግን አንድ ቀን ተምሬ አላውቅም። የጣለችውን ሶፍት ከመሬት አንስቼ የሚሄድበት ጊዜ ነበር። ኧረ እባክህ እግዚአብሔር ምስክሬ ነው የሚሄድበት ጊዜ ነበርና ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ ይህ በካናሪ ቲዩብ ተዘጋጅቶ የሚቀርብላችሁ የፍቅር ወግ ፕሮግራማችን ነው። በዚህ ፕሮግራም ላይ የተለያዩ እንግዶችን እያቀረብን ስለ ፍቅር፣ ስለ ትዳር፣ ስለ ወጣትነት ህይወታቸው የምናወራበት ፕሮግራማችን ነው። ለቻናላችን አዲስ የሆናችሁ ካናሪ ቲዩብን ሰብስክራይብ በማድረግና አዳዲስ ቪዲዮዎች ሲለቀቁ የማሳወቂያ ምልክት እንዲደርሳችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ። እንዲሁም አስተማሪ ወይም አዝናኝ የፍቅር ታሪክ አለን የምትሉ ሰዎች በሙሉ በቴሌግራም ቻናላችን በኩል ታገኙናላችሁ። ከፍቅርና ከትዳር ጋር በተያያዘ መልእክት ማስተላለፍ ወይም ይቅርታ መጠየቅ የምትፈልጉት አካል ካለ መልእክቶን ይላኩልን። እኛም በፕሮግራማችን መሀል መልእክቶን የምናደርስ ይሆናል። ይህ የፍቅር ወግ ነው በካናሪ ቲዩብ። እኔ ቤተልሔም አስማማው ነኝ። አብራችሁን ቆዩ። ወደ ዛሬ እንግዳችን እናልፋለን። እሺ እንግዲህ በቅድሚያ እንኳን ደህና መጣ። እንኳን ደህና ቆየሽ። እሺ ራስክም እናስተዋውቅ ማን ልበል? እሺ እኔ ስለሺ ተምትሜ ይባላለሁ። ስለሺ ተምትሜ አይዳኝ እስከናቴስ። እሺ ስለሺ እንኳን ደህና መጣ። እንኳን ደህና ቆየሽ። ስለሺ እስኪ ፕሮግራማችን ከልጅነት እንጀምርና ስለሺ የተወለደ የተማረ እስኪ። ኦኬ እሺ አመሰግናለሁ። ግን በመጀመሪያ እሺ ያው ወደ ታሪኬ ከመግባቴ በፊት ግን ለዚህ ታሪክ እንደዚች እንደመሰከረ ይረዳኝን እግዚአብሔርን በጣም አመሰግነዋለሁ። በጣም መነሻ የሱ ቢሆን ደስ ይለኛል። እንግዲህ አወላለዴ እንዴት ነው? አባቴ ወሎ የኃይለ ሥላሴ ጊዜ ሻምበል ፖሊስ ነው የኔ አባት። ይሄ እንደምታየው ሻምበል ነው የኔ አባት እና ወሎ ለስራ ይሄዳል። ወሎ ለስራ በሚሄድበት ጊዜ እናቴ የ15 ዓመት ልጅ ነበረች። በጣም ቆንጆ ናት የኔ እናት። ከዛ ከእናቴ ጋር ይጋቡና ከዛ በ2-3 ዓመት አካባቢ ወደ አዲስ አበባ አባቴ እናቴን ይዞ ሁለት ታናሽ ወንድሜን ይዞ ይመጣል። ከዛ ወደዚህ ከመጣን በኋላ እናቴ የምታውቅ አይመስለኝም። አባቴ ሌላ ሚስት አግብቶ 6 ልጆች አሉት። ኦልሬዲ የእናቴ እኩያ ናቸው ማለት ይቻላል። እና ከዛ በኋላ ላይ እናቴ ትንሽ እንደቆየች እኛን ጥላን ሌላ ላይፍ ትጀምራለች። እና አባቴ የእናቴንም የአባቴንም ፍቅር ደርቦ እየሰጠ እኔን ማሳደግ ይጀምራል። እንዳልኩሽ አባቴ ፖሊስ ነው፣ ኃይለኛ ነው፣ ዲሲፕሊን አድርገው ነው ያሳደገን። እና እንደዚህ መኖር ጀመርን። እስከተወሰነ ጊዜ ድረስ ከአባቴ ጋር መኖር ስጀምር ከዛ የአባቴን ጣም ብዙም ሳላቅ አባቴ ሞተ። አባቴ ሲሞት እኛ ቤት ማለት ስንኖር ረሃብ የሚባል ነገር አላውቅም። ልክ አባቴ ሲሞት ግን በህይወቴ ላይ የመከራ በር ተከፈተ እና በቃ በጣም ከባድ ጊዜ የጀመርኩት አባቴ ከሞተ ጀምሮ። አባቴ እናቴ እያለች ሰራተኛ ቀጥሮ ነበረ። ሰራተኛችን በጣም መልካምና ሰውነት ያላት አይነት ነገር ናት። አባቴ ሴት ላይ ከእንትን ነው ሰራተኛችን አገባ። ከሰራተኛችን 3 ልጆች ወለደ። ስለዚህ ከሰራተኛችን 3 ልጆች ወለደ አባቴ። ናቸው ማለት ነው። አንድ ቤት ውስጥ 6 ነበሩ። ይወጡም አሉ 6 ናቸው። ከዛም የራሳቸውን ችሎ ይወጣሉ። 4ቱ ግን ቤት ናቸው። ሁላችሁም ግን አንድ ቤት ነው የምትኖሩት? ኑሯችን ደህና ስለሆነ ሰራተኛችን አባቴ ያገባ። አባቴ እንደሞተ
ሰራተኛችን እኛ እንትን ማለት መቆጣጠር ምናምን ጀመሩ። ነገር ግን እኔ በቃ ረሃብን ያን ጊዜ ማየት ጀመርኩኝ። በቃ እኔ በቃ ሌላ ዓለም ውስጥ የገባው መሰለኝ። ሰፈር ውስጥ እንዳልኩሽ ኳስ ስንጫወት ከሰፈር ልጆች ኳስ ስንጫወት ምናምን ነገር ምሳ ሰዓት ላይ ይጠራሉ። እኔ ማንም ይጠራኝ የለም እና የለማ የሚጠራኝ የለም። እንጀራ እናቴ ልጆቻቸው ላይ ትኩረት የሚያደርጉት ትምህርት ቤት መማሩ ላቃተኝና ትልቁ እህቴ የትምህርት ቤት እየከፈለች ፈለጊ ዮርዳኖስ የአባትህ ልጅ ማለት ነው? አዎ የአባቴ ልጅ እንዳልኩሽ መንፈሳዊ ነገር አላት። በጣም ነው የሚወዳት እሷ ለየት ትላለች። ስለዚህ እኔ ስለሽን እኔ ፈለጊ ዮርዳኖስ፣ አንተ ደግሞ የመንግስት ትምህርት ቤት ብላ ታናሽ እንደምን የመንግስት ትምህርት ቤት እኔ ፈለጊ ዮርዳኖስ መማር ጀመርኩኝ እና ፈለጊ ዮርዳኖስ እየተማርኩኝ እያለሁኝ አሁን ትምህርት ቤት እኔ ስለሽ ነኝ ከሆነች ልጅ ጋር ሰርካለም የምትባል ልጅ አለች። ትምህርት ቤት ውስጥ ረብሻ ይነሳና በቃ ወንድና ሴት ይሰለፍ ሲባል ውጭ ወጣና ስንቀመጥ ከማን ጋር ይደርሰኛል? እሷ ኤስናት ሰርካለም፣ እኔ ስለሽ ነኝ ጎን ለጎን ተቀመጠ። ከዛ እኔ ልክ ያ አስተማሪ ያስቀመጠን አስተማሪ ሲመጣ ነው በዛ ቦታ የምንቀመጠው። ከዛ በቃ አንቺ ምንድነው ወደ ቦታሽ ተቀመጪ ምናምን እላታለሁ። ቀይ ቆንጆ ጠንቃቃ ንጹህ ልጅ ነች። ስንተኛ ክፍል ነበርክ? 8ኛ ክፍል እና አልፈልግም ከመቀመጥ ከሷ ጋር እና ልክ ያ አስተማሪ ሲመጣ ነው ወደ ቦታችን የምንቀመጠው። ግን ሲደርሰን እኩል ደረሰን እኔና እሷ እና ኮንፈርት አልተሰማኝም። ምክንያቱም እኔ እፈራለሁ አፍራለሁ እንዲህ እያልኩኝ ልክ 9ኛ ክፍል ላይ ሃይ ስኩል ስገባ ጂሴ ትምህርት ቤት ዳገቱ ላይ ልክ በ2 ወር ክረምት ውስጥ ቁመቷ ምዝዝ ሰርካለም ኩኪት ሰርካለም አንሻሽላ ክፍል ላይ አንድ ላይ ተቀምጣችሁ አብረን የተቀመጥነው ልጅ ከዛ ቁመቷ ምዝዝ ወገቧ ገባ ዳሌዋ እንደዚህ ብሎ ሳያት እንደዚህ የሆነ ነገር ወራለ። ባትሪ ወጣ ይሁን ኤሌክትሪክ ለብሳ ይሁን አላውቅም። ወይ የቆመችበት ቦታ ላይ ምናልባት ቢመረመር የሆነ ኤነርጂ ብቻ የማላቀው ኃይል ብቻ የሆነ ነገር ተቆጣጠረ። ከዛን ጊዜ ጀምሮ በቃ አንድ ቀን ትምህርት ቤት ቀርቼ አላውቅም። ግን አንድ ቀን ተምሬ አላውቅም። እሷን በማየት ነው እና ሰው ተመችቶት እኮ እንትን ይላል አይደለ እንዴ? ግን እኔ ቤት እየተመቸኝ አይደለም። ፋሚሊ ውስጥ የሆነ ጥሩ ነገር እያገኘሁ አይደለም። ግን ያ ኃይል ግን እኔ ልቆጣጠረውና ከአቅሜ በላይ የሆነ ነገር ምንም በቃ ሊለቀኝና የማይችል ነገር ሆነብኝ። የማጣት ልጅ የአይን ፍቅር ያዘኝ ለማናገር አቅም እስኪያንሰኝ ድረስ ማለት ነው። ከዛ ምን ጊዜም ከኋላ ስትሄድ ከኋላ እኔ ነኝ ያለሁት። የጣለችውን ሶፍት ከመሬት አንስቼ የሚሄድበት ጊዜ ነበር። ኧረ እባክህ እግዚአብሔር ምስክሬ ነው የሚሄድበት ጊዜ ነበርና 4 ዓመት ምናምን ነገር በቃ የለውም። ታውቃለች ግን እሷ አታውቅም ማለት ታወራላችሁ? እኔ ለማውራት ሁሉ አቅም አነሰኝ። ግን ግራን የሚገባኝ እኔ እና ተለወጠችብኝ። ቁመቷ ረዘመ ምናምን። እንግዲህ እንደምታያት ናት። እንግዲህ ሰርካለምን እናያት ኩኪ ትባላለች እቺ አይሻት? ዋው እግዚአብሔርን በጣም ታምራለች። እኔ ደግሞ እውነት በጣም ቆንጆዬ ነች። እኔ ደግሞ እዚህ ጋር አይምሮዬን ሁሉ ተቆጣጥረዋለች እና እዚህ ጋርና እዚህ ጋር ለማዲያት እስኪወጣብኝ ድረስ ነበር። በቃ እሷን ያት ምን ያህል እንደምታምር ፈገግታዋ ራሱ ይጥላል። በእውነት የሆነ ነገር የሚያላቀቀኝ ነገር ባገኝ እኔ ደስ ባለኝ ነበረ እና እንደዚህ መሆና ግን ትቀርበኛለች እና በዚህ መሃል ላይ እንደምን ነበር ሃይ ስኩል ስንጨርስ እኔ እናቴ ገብርኤል ጸበል ሄድ ብላ ተክለ ሃይማኖት አካባቢ ከዘመዶች ጋር አስተዋወቀች። እናቴ ከየት መጡ? ጠፍተዋል አይደል? እናቴ ልደታ ነው የምትኖረው። እናቴ ሌላ ላይፍ ጀምራለች። ጥላችሁ ጠፍታ ነበር በልጅነታችሁ አባታችሁ ጋር ሄደች። ሌላ ባል አገባች። ታውቅ ነበር የት እንደነበረች ማለት ነው? እናቴ አውቃለሁ። በተለይ አባቴ ከሞተ በኋላም አንዳንዴ እሄዳለሁ። እየመጣችም ታይናለች። በሰራተኛ ስለነበረ እየመጣች ትጎበኛለች። እኔም ደግሞ እዛ ሄዳለሁ። ግን የሆነ ወቅት ላይ ግን እናቴ ለጸበል ብላ የእናቴ ዘመዶችን ተክለ ሃይማኖት አካባቢ አስተዋወቀች።
ከዛ ከቤተሰብ ሁሉ ያጣሁትን ፍቅር ምን እዛ አገኘ። ከዛ አለባበስ የተቀየረ፣ ለሰው ያለኝ አክብሮት ተቀየረ። ከዛ ልክ 12ኛ ክፍል ላይ ስንጨርስ ልክ ከበር ስትወጣ አገኘኋት። ኃይሌን አሰባስቤ ሀይ ብዬ ስቀርባት ቀረበች። በጣም ደስ አለኝ። ከዛ ሻይ ቡና እንላለን፣ ወክ እናደርጋለን፣ ምን እንላለን። ከዛ በኋላ ደግሞ ሄጄ ደግሞ ውሌን እዛ ተክለ ሃይማኖት አካባቢ ያደረኩኝ። ከዛ እንዲያለን እያለ በፍቅር አብራችሁ አይደላችሁም? እንዲሁ አብራችሁ ነው የምትገናኙ? እኔ እንዴት መሰለሽ በጣም መቀራረብ ጀመረ። ወክ እናደርጋለን፣ ቤቷ ሁሉ የምገባበት አጋጣሚ አለ እና ለእኔ ከእሷ ጋር ሁሉ መግባት በጣም ትልቅ ሳቲስፋክሽን ነው። ግን አላቅም ሴክስ ምን እንደሆነ አላቅም። እና የሆነ ወቅት ላይ ናስኪኛ ክፍል ባብላ ቤቷ ገብቼ ከዛ ልብሷን ሞቀኝ ምናምን ብላ ልብሷን አውልቃ እንደዚህ ሳያት ደረቷ ላይ ያሉት ጡቶች እንትኗ እኔ ግርግዳ ባልደገፍ ወድቅ ነበር ስለ እውነት። ከዛ ላብ ጥምቅ አደረገኝ። ከዛ እንዴት ነው የሚጠየቀው ስጪኝ የሚባለው አላቅም በእውነት። አንዳንድ ጊዜ አንዳንድ ሰዎች በጊዜ ይመስላሉ። እኔ ግን በቃ እየተንቀጠቀጥኩኝ ሄድኩኝ። ከዛ ትንሽ ብታግዘኝ የሆነ ነገር ማድረግ ይችል ነበር። ግን እኔ በቃ ቤት ከገባሁ በኋላ ደግሞ ቁጫለሁ። አጋጣሚ እንዴት ነው የሚያልፍ እንዴት ምናምን ይላል። በጣም ከባድ እንትን እኔ የቤቷን ባህር ዛፍ ምን አለበት ባደረከኝ ያልኩበት ጊዜ አለ። ስለ እውነት እኔ ሴክሹዋሊ ፍቅር አይደለም ምን እንትን እንዳለኝም አላውቅም። እና ሁልጊዜ ሰፈሩ አካባቢ ነው የምውለው እና ከሆነ ሰው ጋር ስትወጣ ቤቴ ሳብሰለስል ነው የምውለው። ጭራሽ ሰፈር የመታ ደግሞ ከሆነ ሰው ጋር ፎቶግራፍ ትልቅ ፎቶ ያንን ፎቶ አየኸው እንዴ ምናምን ስትለኝ ያንን ፎቶ ባየሁት ቁጥር ደግሞ እንደገና አሁን ጨጓራ እስኪያመኝ ድረስ ለማለት ለስራ የተነሳችው ፎቶ ነው ፎቶ ማለት እሷ እኔ እንድቀናና ወደዛ የሆነ መስመር እንድገባ መሰለኝ እንትኗ ሳስበው እኔ ማለት ጅል እንትኑ ሆንኩባት አክቲቭነቴን አጣሁት እና ወደዛ እንትን ለማስገባት ብዙ ነገሮችን እንትን ያለ ኋላ ላይ ሳስበው የራሷን ቴክኒክ ሰፈር የመታ በትልቁ ፎቶግራፊ የተነሳችበት ጊዜ አለ። በመሀል ላይ ስራ አገኘሁኝና የ3 ወር ሲዳሞ አዋሳ ምናምን እስከ ሞያሌ ድረስ ስለደርሼ ከዛ መጣሁ። ስመጣ የሆነ ፍራንክ አግኝቼ እሷን አስደስቼ እሷን ጠቅልዬ ለመያዝ የረጅም ጊዜ ጉጉቴ ነበረ እና ከዛ ስመጣ የእንጨት አጥር ነበር አጥራቸው የግንብ ሆነ። በመኪና ነው የምትወጣው፣ በመኪና ነው የምትገባው። ምንም ነገር ሳንጣላ ማየት እስክከለከል ማነጋገር ሁሉ እስከማልችል ድረስ ሁሉ ደረጃ ደረስኩ እና የሆነ ጣሊያናዊ ነገር ነው፣ ውጭ ሀገር ዜጋ ነው ሳየው እና በቃ ውስጤ ስብር አለ። ተስፋ ቆረጥኩኝ። ተስፋ የቆረጠ ሰውና ትጥቁን የፈታ ወታደር አታወሩም ነበረ? በስልክ አትገናኙም ነበር? እንገናኛለን። እና የተቀየረ ነገር አይተሃል እሷ ላይ ወይስ ድንገት ነው? ምንም የምትነግረኝ ነገር የለም። እንደነበረው ነው የምታወራ? ደህና ነኝ ምናምን እንባባላለን። ግን የሆነ ወቅት ላይ ኮሚኒኬሽኑ በቃ ኮኔክሽኑ ተቋረጠ። ከዛ እና ሰፈሯ ሲሄድ ምንም ማግኘት መጠነኛ ካፌ ነበር የምትጠቀመው። አሁን ትልልቅ ቦታ ላይ መጠቀም ጀመረች። ከቤቷ ወደ ውጭ የምትወጣ በታክሲ ነበር የምትጠቀመው። አሁን በመኪና ትወጣለች፣ በመኪና ትገባለች። እና በቃ ውስጤ ተስፋ ቆረጠ። ምክንያቱም 100% ነው የተደገፍኳት እና ቀላል አይደለም እና ጭልም ምን ያለብኝ። ከዛ ያንን ብር ሄጄ እንዳልኩሽ መርካቶ አካባቢ ነው የእናቴ ዘመዶች ያሉበት ቤት። እነሱ ጥሩ ፋሚሊዎች ናቸው። እዛ አካባቢ ካሉ ሰዎች ጋር ጓደኝነት መፍጠር ጀመርኩኝ። እኔ ጫት ቅሜ አላውቅም። ከዛ ጫት መቃም ጀመርኩኝ። ከዛ በኋላ አላገኘሃትም? አላናገርካትም? እሷን ምን ላገኛት አልቻልኩም ነው ጭራሽ። ምንም አንድ ደቂቃ እንኳን አውሪኝ። ምንድነው የተፈጠረው? ምንድነው የሰውዬ ለማለት ሰውዬው ራሱ ላወራው ልፈልኩኝ። ሳይው ጣሊያን ነው፣ አማርኛ አይሰማም። እንዴት አባቴ አንተ ምናምን አስተርጉም የራሱ ልናገር እንፈልግ። በመኪና ነው የሚወጡት፣ በመኪና ነው የሚገቡት። ምንም ነገር ማድረግ አልቻልኩም እና በቃ ፊቷን እንኳን ማየት ሁሉ እስኪያቅተኝ ድረስ ደረስኩኝ።
እና ያንን ብር እንዳለ ስራውን ትቼ መንዝሬ ከዛ ከሌሎች ሰዎች ጋር መርካቶ አካባቢ እዛ ዘመዶች ያሉ እዛ ሲኔማ ራስ አካባቢ ከሴቶች ጋር ምናምን መቃም ጀመርኩኝ። ከዛ ሴክስ ግንኙነት ማድረግ ጀመርኩኝ የሆነ ቦታ ላይ እዛ አካባቢ በጣም መጨነቅ ጀመርኩኝ። ፍርሃት ይለኛል። ገንዘቡ አለ ምን እንደሆነ ግን አላውቅም። በቃ ፍርሃት ይለኛል። ከዛ ከዛ ነገር ለመደበቅ የጫትን መንገድ ነው የሚያሳየኝ። ስቅም ነው መደበቂያ ያገኘው ይመስላል። ይቅርታ አይን ሁሉ ነገር ስታደርግ በቃ ኮኪን ተውካት ሌላ ላይ ጀመርክ። በዚህ ሁሉ መሀል ግን እሷን አስባለሁ። ከዛ ወደ እሷ ለመሄድ ምን አደረክ? እሷን ለማግኘት እንዴት አደረክ? አሁን ወዳለህበት መንገድ እንዴት መጣ? ከዛ በኋላ ላይ እንደዚህ ሲጨንቀኝ እንዳልኩሽ ትልቁ እህቴ ትንሽ መንፈሳዊ ነገር ስላላት አገዘች። እንደዚህ ብታረግ ስትል ሄጄ ቤተክርስቲያን ሄጄ ድፍት አልኩኝ። ከዛ በጣም አለቀስኩኝ። ዝም ብዬ ተንበርክኬ ሳለቀስ ከዛ እዚህ ጋር 400 ኩንታል ያህል ላይ የተከመረ የሚመስል ነገር ልክ ስንበረከክ ከላይ ተነሳ። ከዛ አዲስ የተፈጠርኩ ያለው ተሰማኝ። ከዛ ወደ ኮኪ አልተመለስኩም። ወደ ኮኪ ስመለስ የማላነጋገርበት እሷን ቀርቤ የማላይበት የማላገኝበት ሁኔታ ተፈጥሮ ነበረ። ስለዚህ ለተወሰነ ጊዜ ዝም ማለት ነበረብኝ። ሰው ነኝና ብቻዬን ስኖር ደግሞ የሆነች ልጅ በህይወቴ መጣች። እቺ ልጅ ማለት ሌላ ልጅ መጣች። መቼ? እቺ ደግሞ ልጅ ናት። እኔ ሪል ላይፍ መናገር ነው የምወደው። የቀን ስራ ስትሰራ እኛ ሰፈር አካባቢ የቀን ስራ ስትሰራ ነው ያገኘኋት። ቆንጆ ናት፣ ግን የምትኖረው ቢዝነስ የሚሰሩ ሴቶች መካከል ነው። ግን እሷ የቀን ስራ ነው የምትሰራው እና እንደ ሌሎች የሆነ ነገር አድርጋ እኮ ገላዋን የሆነ ነገር አድርጋ መጠቀም ትችላለች። ግን እዛ አካባቢ የኖሮች የቀን ስራ ስትሰራ ውስጤ ርህራሄ ገባ፣ አሳዘነች። እና እኔ ራሴን የምግብ ኩክ የማደርገው ጎበዝ ነኝ። ልብሴን ራሴን የማጥበው የሆነች ነገርና የሆነች ነገር አድርጋ ቁልፍ እንኪ የሆነ ነገር አድርጋ አንድ ግቢ ናቸው። አይ እኛ ሰፈር ትመጣለች ትሄዳለች። የሆነ ወቅት ላይ ግን ኪራዊ ሲበዛባት እስከነቀው እኔ ጋር መጣች። እቺ ማለት የልጄ እናት ናት። ኧረ እባክህ ልጅ አለ ማለት ነው። አይ ልጄ እናት ናት። እና እኔ ጋር መጣች። ሰው አንድ አልጋ ላይ ሲኖር ደግሞ የሆነ ነገር ማድረግ ጀምራል። አይ ግን ይቅርታ ከአልጋ ውስጥ ከመግባታችሁ በፊት ማለት ለአንተ በጣም እንደዚህ ቀላል ነው? ኮኪንን የፈለገ ጥፋት ብታጠፋ እንደዚህ ቀላል ሆኖልህ ሌላ ሴት ጋር ቤት አምጥተህ ትዳር ማለት ነው አንድ ቤት ከኖርክ አይደለ? በዛ ላይ ደግሞ ከኮኪ ጋር ከተለያያችሁ ከስንት ጊዜ በኋላ ነው ከአዲሷ ፍቅረኛ ጋር የጀመርከው? በመካከል ላይም ከእሷ ጋር በምደዋወልበት ሰዓት ላይ ከኮኪ ጋር በምደዋወልበት ሰዓት ላይ የበፊት አይነት ልቧ የለም። እና የዚህ ቦታ እንገናኝ፣ እዚህ ካፌ እንምጣ ስላት በቀላሉ በፊት የምትመጣ አሁን የምትመጣ አይነት ነገር አልሆነችም። እንገናኝና እንደዚህ እኔ እንደዚህ ነው እንደዚህ ላይፌ ምናምን ብዬ ከነገርኳት በኋላ የሆነ ነገር እንደጀመረ ይተረዳው። ስለዚህ አንተ ተስፋ አቋርጠህ በኮኪ እንትን ካልክ በኋላ ወዲያው ነው ቀጥታ ነው እሷ ጋር ከስችኛ ልጅ ጋር የፍቅር ግንኙነት የጀመረው? በአጭር ጊዜ ነው ከእሷ ጋር ተባለ። ከዛ አንድ ልጅ ተወለደ ማለት ነው። ልጅ እያሳደገን እያለ ባቡሩ ሲሰራ ሱቅ የፈረሰብኝ። ሱቁ ሲፈርስ ማጉረምረም ሲጀምር ትዳሬ እንደገና ፈረሰ። ይሄኛው ትዳር? አዎ። ከዛ ልጁን ይዛ ሄደች። ወዴት? እዚህ ያልኩሽ እዚህ ቆሎ ተራ የሚባል ጨርቆስ አካባቢ ያለ የእህቷ ቤት፣ እዛ አካባቢ ይዛ ሄደች። ከዛ ይዛው ስትሄድ ሳምንት ልጁን መከታተል ጀመርኩ። ከዛ እዛ ቢዝነስ የሚሰሩ ሴቶች መካከል ነው ይዛው ሄደችው። ከዛ ይዤው የመጣሁት በህልሜ አይቼ ነው ይዤው መጣሁ። ይዤው ስመጣ ስንት ዓመት ሆኖት ነው ይዘው ሄደች? 3 ዓመት ተኩል ላይ። ከዛ ከ3 ዓመት ተኩል ጀምሮ ልጄን ማሳደግ ጀመርኩ ማለት ነው። ዋጋ ከፍዬም ቢሆን ማለት አሳድጌዋለሁ ከእግዚአብሔር ጋር ማለት ነው። አሁን ከኮኪ ጋር አሁንም እንገናኛለን ብለኛል። አሁን እሷ ምን አይነት ሁኔታ ውስጥ ነው ያለች? ሌላ ገባች ወይስ እንዴት ናት? አሁን ኮኪ እኔ እግዚአብሔር ምስክሬ ነው። እኔ አንድ ነገር የሞት ቻንስ ቢመጣ እኔ ከእሷ በፊት ቢያስቀድመኝ ይመርጣል። ምክንያቱም ኮኪ ለእኔ ክፉ ሰው አይደለችም።
የኔ ጅልነት ነው ብዬሻለሁ። የኔ ንቃት ማጣት ነው እንጂ እሷ ለኔ ክፉ ሆነ አይደለም። እስቲል እንደዋወላለን። እኔ አሁን አርቲስት በኪነ ጥበብ ውስጥ ዓለም ውስጥ ነው ያለሁት። የእሷን ስም እያስገባው ነው። ገጸ ባህሪ የፈለገ ተጠቀም ሲባል የሰራሁትን ደግሞ ልክላታለሁ እና ስቃ ነው የምትቀበለው። በጣም ፍሌክሲብል ናት። እስቲል እኔ አሁን እኔ መቅረብ የምፈልገው ምንድነው እንዳየኋት ያንን እንትን እፈራዋለሁ። ያ ዳገት ላይ ቆመ ያየኋት እንትን ያን ኢነርጂ አሁን እንዲያሰቃየኝ አልፈልግም። ስለዚህ አትሊስት በሳላያት በስልክ ባወራ ደስ ይለኛል። ያ በቃ አሁን ያ ጊዜ አልቆ ኖርማሊ እንደ ጓደኛ እንደ እህት ነው የምታወሩት። ማቹርድ እንደሆነ ሰው ክፉና ደጉን አይቶ እንትን እንዳለ ሰው አይነት ነገር ነው ቀረበኝ። እንዴት ነሽ ደህና ነሽ በሚል አይቻት አላውቅም። 4 5 ዓመት 6 ዓመት አሁን በአካል አይቻት አላውቅም። በስልክ ነው የምትደዋወሉት? በስልክ እንገናኛለን። ከዛ በመቀጠል ስለሺ በመጨረሻ ስለ ፍቅር የምትለው አጠር ያለ መልእክት ካለ በለንና ማመስገን የምትፈልገው አካል ካለ አመስገንን እንሰነባበታለን። ማፍቀር ጸጋ ነው። ደግሞ እኮ እግዚአብሔር ራሱ ፍቅር እኮ ነው እና ፍቅር፣ እምነት፣ ተስፋ፣ ፍቅር እነዚህ 3 ጸንት ይኖራሉ ካለ በኋላ ፍቅር ኃይለኛ ነው። ልምጥምጥ ወይም ደካማ አይደለም። ፍቅር እጁ ላይ የተከመረ ጡንቻ ያለው ሰው አይደለም ጠንካራ ሰው ማለት። የፍቅር ሰው ነው ጠንካራ ሰው ማለት እና ፍቅር ማለት ኃያል ነው በቃ ኃያል እና በዚህ በማለፌ ደግሞ እዚህ ደረጃ ላይ ደርሳለሁ ብዬ አላሰብኩም። ብዙ ጊዜ ሞት ጫፍ ላይ ደርሼ ያዳነኝም በየመሃሉ ላይ ኩኪን ማሰቤ ነው እና በፍቅር ውስጥ ማሰቤ በዛ ትራክ ውስጥ መሆኔ ጠቅሞኛል። እኔ ሴክሹዋሊ ሌላ ጉዳይ ነው፣ ግን ስቲል ደግሞ አለመጣላታችን፣ በስልክ መነጋገራችን፣ በህይወት መኖር ደግሞ ለእኔ ትልቅ ድል ነው። እዚህ ድረስ አክብረህን ስለመጣ በጣም እግዚአብሔር ያክብርልን። በጣም እናመሰግናለን። ተመልካቾቻችን ለዛሬ የነበረን ቆይታ ይህን ይመስል ነበር። ከስለሺ ታሪክ በጣም ብዙ ትምህርት እንደወሰዳችሁ ተስፋ እናደርጋለን። ለቻናላችን አዲስ የሆናችሁ ካናሪ ቲዩብን ሰብስክራይብ በማድረግ እና አዳዲስ ቪዲዮዎች ሲለቀቁ የማሳወቂያ መልእክት እንዲደርሳችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ። በተጨማሪ አስተማሪና አዝናኝ የፍቅር ታሪክ አለን የምትሉ በሙሉ በቴሌግራም ቻናላችን በኩል ታገኙናላችሁ። እንዲሁም ከፍቅርና ከትዳር ጋር በተገናኘ መልእክት ማስተላለፍ ወይም ይቅርታ መጠየቅ የምትፈልጉት አካል ካለ በቴሌግራም ቻናላችን በኩል ላኩልን። እኛም በመሰናዷችን መሀል መልእክቱን እናደርሳለን። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ይህ የፍቅር ወግ ፕሮግራም ነው በካናሪ ቲዩብ።